የፍትሐ ብሔርና የወንጀል መዝገቦች አንድነትና ልዩነት ምንድን ነው? የፍትሐ ብሔርና የወንጀል የመዝገብ አይነቶች ከህግ ባለሙያዎቹ ውጭ ያሉ ግለሰቦች አንድነትና ልዩነታቸውን እንኳን በአግባቡ አናውቃቸውም በሚል የተለያዩ ሀሳቦችና ጥያቄዎች ይመጣሉ። በዚህ በኩል እንግዲህ ለህግ ባለሙያዎች ወይም ደግሞ ለህግ ቅርብ የሆኑ ሰዎች ጉዳዩ በጣም ቀለል ያለ ለኢሹም የማይበቃ ሊሆን ይችላል። ነገር ግን ከዛ ባለፈ ከሙያው ራቅ ያሉ ወይም ደግሞ ወደ ፍርድ ቤት ቀርበው የማያውቁ ለህግ ሙያ ራቅ ያሉ ሰዎች ግን ይህ ነገር እንደ ትልቅ ነገር አድርገው ሲመለከቱት እናያለን። በመሆኑም እንግዲህ ይህን ቪዲዮ ያዘጋጀሁት ይህ ግንዛቤ ለሌላቸው ሰዎች ልዩነቱንና አንድነቱን እንዲረዱት በማለት ስለሆነ ቀጥታ ወደ ነጥቤ ልግባ። የወንጀልና የፍትሐ ብሔር መዛግብት ወይም ደግሞ ኬዝ ምንድነው ልዩነትና አንድነታቸው የሚለውን እንይ። በመጀመሪያ የፍትሐ ብሔር መዝገብ ማለት የገንዘብ ክርክሮችን የሚመለከት ወይም ደግሞ የጥቅም ሁኔታዎችን የሚገዛ የህግ ክፍል ሲሆን እነዚህም የውል ወይም የኮንትራት የምንለው የውርስ በወራሽነት የምናገኛቸው መብቶች ከህግ ውጭ ከውል ውጭ የመነጩ ግዴታዎች ወይም ደግሞ መብቶች እንዲሁም ደግሞ የንብረት መብትን የሚመለከቱ ጉዳዮችን በአጠቃላይ የፍትሐ ብሔር ኬዞች ልንላቸው እንችላለን። የወንጀል ኬዞች ወይም ደግሞ የወንጀል መዛግብት ማለት ደግሞ አንድ ድርጊት በወንጀል የህግ ክፍል ወይም ደግሞ በሌሎች አዋጆችና ደንቦች ወንጀል ነው ተብለው ከተቀመጡ ድርጊቶች እንዲታቀብ ህግ ሲያስገድድ እነዚህን ህጎች በመጣስ የምናፈጽማቸው ድርጊቶች ላይ የሚመጣ የወንጀል ተጠያቂነት ነው። ይህም በውጤት ደረጃ የሰው ነፃነትን የሚያሳጡ ለምሳሌ የእስር ቅጣት፣ የግዴታ ስራ የእስር ቅጣት እንዲሁም ደግሞ እስከ ሞት ቅጣት ድረስ የሚያደርሱ ቅጣቶችን የሚተላለፍበት የህግ አሰራር ነው። ስለዚህ በአጠቃላይ ሁለቱም ኬዞች የፍትሐ ብሔርና ወንጀል እንግዲህ ከሳሽ ተከሳሽ ቀርበው የሚከራከሩበት ጉዳይ ቢሆንም በተለይ የወንጀል ክስ ግን በአብዛኛው የሚቀርበው በአቃቤ ህግ ወይም ደግሞ መንግስትን ወክሎ በሚከራከር አካል በአቃቤ ህግ ክስ ይመሰረታል። ተከሳሾች ወይም ጥፋተኛ የተባሉ ሰዎች የሚከራከሩት ደግሞ በተቃራኒው በተከሳሽነት መስመር ይሆናል ማለት ነው። ሰፋ ያሉ ዝርዝሮች አሉት። በእርግጥ ግን ለጠቅላላ እውቀት ለጊዜው ይህ ይበቃል። ተጨማሪ ማስረጃ እና ተጨማሪ መረጃ ከፈለጋችሁ ደግሞ ኮሜንት ላይ አስቀምጡልኝ። ሌሎች ቪዲዮዎች እሰራላችኋለሁ። መልካም ጊዜ። ጠበቃ አባይነህ ከእናንተ ጋር ቆይታ አድርጌያለሁ። ሌሎች የህግ ምክሮችን ከፈለጋችሁ ወደፊትም ይደርሷችኋል። ይህ ቻናል እያደገ የሚሄድና በእናንተ ትብብር የሚቀጥል ስለሆነ ሰብስክራይብ እያደረጋችሁ አበረታቱ። ጀማሪ ቻናል ነው። መልካም ቀን።